السؤال الواحد العشرون هل ينفع العمل مع الشرك عندنا ጥያቄ هل ወይ ينفع ይጠቅማልን አመሉ ስራ ይጠቅማልን مع الشرك ከሽርክ በአላህ ላይ ሰውየው ያጋራ ቢጾም ቢሰግድ ሶደቃ ቢያደርግ ያ ስራው ይጠቅመዋል ወይን ተጠቃሚ ይሆናል ወይ በዛ ስራው ጀዋብ መልሱ لا ينفع አይጠቅም العمل ስራ አይጠቅምም مع الشرك በአላህ ላይ ያጋራ ሰውየው መልካም ነገር ቢሰራ ያ መልካም ነገሩ አይጠቅመውም لقوله ንግግሩ ሲባል تعالى ለአላህ ቃል ሲባል አይጠቅመውም ወለው አሽረኩ على الله سبحانه وتعالى በሱረቱ الانعام ላይ እነዛ 18 ነብያቶችን ታሪካቸው ተርኮ ከነዛ ውስጥ ኢብራሂም 18 እንግዲህ ከ25ቱ 18 ከነስ አስቡት ያ ሁሉ ነብያት ጠቅሶ ወለው አሽረኩ አለ እነዚህ ነብያቶች በኔ ላይ ቢያጋሩ ወለው አሽረኩ ቢያጋሩኮ ለሐቢጣ በተበላሸባቸው ነበር አንሁም ከነሱ ኢብራሂም እሳት ላይ ተጣለው መልከኝ ሰለላሁ ዐለይሂ ወሰለም ጥርሳቸው የተሰበሩት እነ ዘከሪና እነ ያህያ አንገታቸው ለዲን አልእስላም የተቀሉት እነ ኢሳ የተደበደቡት ለዚህ በአጠቃላይ ነብያቶች የሁሉ ችግር ያሳልፉ ነብያቶች እኮ ለሐቢጣ በታበሰ ነበር በተበላሸባቸው ነበር አንሁም ከነሱ ማካኑ ያመሉን ሲሰሩት ዱንያ ላይ ሲሰሩት በነበረው በዛች በአላህ ላይ በማጋራታቸው ይበላሽባቸው ነበር ሱራ አል-አንዓም وقال صلى الله عليه وسلم መልከኝ صلى الله عليه وسلم قال الله تعالى على الله على من على الله ይሄ ሐዲስ አልቁድሲ ነው አነ አግና እኔ እኮ የተብቃቃሁ ነኝ አኒ ሽርክ ከሽርክ በኔ ላይ ከሚጋራው አኒ ሽርክ እኔ ላይ ምን ባለው ከማጋራት እኔ ተብቃቃሁ ነኝ አኒ ሽርክ ከሽርክ ከሚያጋራውም ከሽርኩም من عمل يسራ ይሆና ከዓመለን ስራ ከዛም ያ ስራ ደግሞ አሽረከ ማዕየ ከኔ ጋራ ሌሎችን ምን ያለ ከኔ ጋራ ሌሎችን ምን ያለ ያጋራ የጨመረ فيه በዛ ስራው ላይ غيري ከኔ ውጪ ያሉ አካላቶች ተረክቱሁ እተዋለው ያ ስራ ተዋለው ሰውየውንም ተዋለው ወሽርከሁ ሽርኩንም እተዋለው ለኔ አይሆንም ይላል وصلى الله وسلم على نبينا محمد وعلى آله صحبه أجمعين